ጤና ይስጥልኝ ውድና የተከበራችሁ የወረ ሂመኖ ሚዲያ ተከታታዮች ሰላምታችን በያላችሁበት የዓለም ዳርቻ ይድረስ። አዳዲስና ወቅታዊ ዜናዎችን ይዘን ቀርበናል። እስከ ፕሮግራሞቻችን ፍጻሜ ድረስ አብራችሁኝ እንድትቆዩ እየጋበዝኩኝ ርዕሶቹን አስቀድማለሁ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ኢትዮጵያና ኤርትራ በአልጀርሱ ስምምነት መሰረት አንዱ የሌላውን የግዛት አንድነት ለማክበር ቁርጠኝነታቸውን ዳግም እንዲያረጋግጡ አሳሰቡ። ጤናማና አምራች ዜጋ በመፍጠር ሂደት ሁሉም ንቁ ተሳትፎ ሊያደርግ እንደሚገባ ጤና ሚኒስቴር አስታወቀ። በደረሰ የትራፊክ አደጋ የአንድ ሰው ሕይወት ማለፉን የደሴ ከተማ አስተዳደር ፖሊስ መምሪያ አራተኛ ዋና ፖሊስ ጣቢያ ገለጸ። ታላቁ የኢትዮጵያ ህዳሴ ግድብ በኢትዮጵያ የኃይል ሽግግር ታሪክ ቀያሪ አቅም መፍጠሩን የኢትዮጵያ ኤሌክትሪክ ኃይል ገለጸ። በአማራ ክልል በምዕራብ በለሳ ወረዳ 65 ታጣቂዎች የመንግስትን የሰላም ጥሪ ተቀበሉ። ኤርትራ ራሷን ከኢጋድ አባልነት ማግለሏን ይፋ አደረገች። አውስትራሊያ ከ16 ዓመት በታች የሆኑ ታዳጊ ህጻናት ማንኛውም የማህበራዊ መገናኛ ዘዴዎችን እንዳይጠቀሙ እገዳ መጣሏ ታወቀ። ወደ ዝርዝር መረጃዎቹ አልፋለሁ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ኢትዮጵያና ኤርትራ በአልጀርሱ ስምምነት መሰረት አንዱ የሌላኛውን የግዛት አንድነት ለማክበር ቁርጠኝነታቸውን ዳግም እንዲያረጋግጡ አሳሰቡ። የዋና ጸሐፊው ቃል አቀባይ ስቲፋን ጁዳሪክ የስምምነቱን 25ኛ ዓመት አስመልክተው ባስተላለፉት የዋና ጸሐፊው መልእክት ሁለቱም ሀገራት ዘላቂ ሰላምን በማምጣት ላይ ተግተው እንዲሰሩ ጠይቀዋል። የኢትዮጵያና የኤርትራ መሪዎች ከ7 ዓመታት በፊት ያደሱትን ሰላማዊ ግንኙነት ያወደሰው የጉተሬዝ መልእክት ይህም የውይይትና የትብብር ዋጋ የሚያሳይ ነው ብሏል። አያይዘውም በአልጀርስ ስምምነት ላይ የተተካውን የዘላቂ ሰላም ሉዓላዊነትና የግዛት አንድነትን ለማክበር ቁርጠኝነታቸውን ዳግም እንዲያረጋግጡ ጥሪ አቅርበዋል። ጤናማና አምራች ዜጋ በመፍጠር ሂደት ሁሉም ንቁ ተሳትፎ ሊያደርግ እንደሚገባ ጤና ሚኒስቴር አስታወቀ። ሀገር አቀፍ የተቀናጀ የፖሊዮ ክትባት ዘመቻ ማስጀመሪያ መርሃ ግብር በሐዋሳ ከተማ ተካሂዷል። ነርቭን በማጥቃት ህጻናትን ለአካል ጉዳት የሚዳርገው የፖሊዮ ቫይረስ ትልቁና አንዱ የዓለም አጀንዳ መሆኑ ተነግሯል። እንደ ዘርፉ ባለሙያዎች መረጃ 3 አይነት የፖሊዮ ቫይረሶች የተለዩ ሲሆን እስካሁን ሁለቱን በተደረገው የክትባት ርብርብ ማጥፋት ተችሏል። በማስጀመሪያ መርሃ ግብሩ ላይ የተገኙት የጤና ሚኒስትሯ ዶክተር መቅደስ ዳባ በዚህ መርሃ ግብር ከ24.8 ሚሊዮን በላይ እድሜያቸው ከ5 ዓመት በታች የሆኑ ህጻናት ተደራሽ ይደረጋሉ ብለዋል። ክትባቱ ቤት ለቤት እንደሚሰጥ የገለጹት ሚኒስትሯ ህጻናቱ ከአሁን በፊት ቢከተቡም ባይከተቡም ክትባቱን እንደሚወስዱ ነው የተናገሩት። በክትባቱ ወቅት የማርበርግ ቫይረስ ቅኝት እንደሚደረግ የገለጹት ሚኒስትሯ ቤት ውስጥ ህመም ገጥሟቸው ያለ ሕክምና የተቀመጡ ዜጎችም አገልግሎት ያገኛሉ ብለዋል። ጤናማ ዜጋ በመፍጠር ሂደት የሁሉም ኃላፊነት በመሆኑ የጤና ባለሙያዎችን ለክትባት ሲመጡ ቀና ትብብር እንዲያደርጉላቸውም ጥሪ አስተላልፈዋል። ታላቁ የኢትዮጵያ ህዳሴ ግድብ በኢትዮጵያ የኃይል ሽግግር ታሪክ ቀያሪ አቅም መፍጠሩን የኢትዮጵያ ኤሌክትሪክ ኃይል ገለጸ። ኢትዮጵያ ቀጠናዊ የኢኮኖሚ ትስስርን ለማጠናከር በማለም ለኬንያ፣ ጅቡቲና ታንዛኒያ የኤሌክትሪክ ኃይል በማቅረብ ላይ ትገኛለች። እስከ ህዳር 30 ቀን 2018 ዓ.ም 15313 ጊጋዋት ሰዓት ኃይል የተመረተ ሲሆን ባለፉት 4 ወራት 733 ጊጋዋት ሰዓት ለውጭ ሀገራት ቀርቧል። ለጎረቤቶቿ የምታቀርበው የኤሌክትሪክ ኃይል ሽያጭም የቀጠናውን ሀገራት ዜጎች ማህበራዊና ኢኮኖሚያዊ ተጠቃሚነት በማሻሻል ለኢትዮጵያም የውጭ ምንዛሬ ገቢ በማስገኘት ላይ ይገኛል። የኢትዮጵያ ኤሌክትሪክ ኃይል የኮሙኒኬሽን ዳይሬክተር ሞገስ መኮንን ለኢትዮጵያ ዜና አገልግሎት እንዳሉት የአገልግሎት ጥራትን ተደራሽነት ለማስፋት የተወሰዱ እርምጃዎች ተጨባጭ ለውጥ እያመጡ ነው ብለዋል። የኤሌክትሪክ ማስተላለፊያ ጣቢያዎችን ኃይል የመሸከም አቅም በማሳደግ ከሀገር ውስጥ በተጨማሪ ለውጭ ሀገራት የኃይል አቅርቦት ማሻሻያ እየተቻለ መሆኑን ገልጸዋል። ታላቁ የኢትዮጵያ ህዳሴ ግድብም 5150 ሜጋዋት ኃይል
ወደ ማመንጨት መሸጋገሩም በኃይል አቅርቦት ፍላጎት ላይ ታሪክ ቀያሪ አቅም መፍጠሩን አስረድተዋል። በዚህም ህዳሴ ግድብ በአጠቃላይ ኢትዮጵያ ከምታመርተው 9750 ሜጋዋት የኃይል አቅርቦት ውስጥ ከግማሽ በላይ የሚሆነውን በመሸፈን የአንበሳውን ድርሻ እንደያዘ አስረድተዋል። የኢትዮጵያ ኤሌክትሪክ ኃይል አቅርቦት የአቅም ሽግግርም የዜጎችን ማህበራዊና ኢኮኖሚያዊ ልማት በማሳለጥ ጉልህ አስተዋጽኦ እያበረከተ መሆኑን አስገንዝበዋል። በኢትዮጵያ በኢንቨስትመንት መስክ የተሰማሩ አልሚዎችን የኤሌክትሪክ ኃይል አቅርቦት ፍላጎት ምላሽ በመስጠት በሙሉ አቅማቸው የሚያመርቱበት ሁኔታ መፈጠሩንም ገልጸዋል። ህዳሴ ግድብ የፈጠረው የኃይል አቅርቦት አቅም ለስራ ዕድል ፈጠራና ለኢኮኖሚ መነቃቃት ገንቢ ሚና ያላቸው አምራች ኢንዱስትሪዎች እንዲፈጠሩ እያደረገ ነው ብለዋል። የኢትዮጵያ ኤሌክትሪክ ኃይል ሀገር ውስጥ ከሚሰጠው አገልግሎት ባሻገር ለሌሎች ሀገራት ኃይል በማቅረብ ለቀጠናዊ ትስስር የበኩሉን እየተወጣ መሆኑን ተናግረዋል። ከሀገራት ጋር የተፈጠረው የኃይል ትስስር የጋራ ተጠቃሚነትን በማረጋገጥ መልካም ጉርብትና መፍጠር የሚያስችል ነው ብለዋል። ይህም የአፍሪካ ህብረት የቀረጸው አጀንዳ 2063 አባል ሀገራቱን በመሰረተ ልማት የማስተሳሰር ግብ እንዲሳካ ኢትዮጵያ እየተንቀሳቀሰች እንደምትገኝ ማሳያ መሆኑንም ገልጸዋል። በደረሰ የትራፊክ አደጋ የአንድ ሰው ህይወት ማለፉን የደሴ ከተማ አስተዳደር ፖሊስ መምሪያ አራተኛ ዋና ፖሊስ ጣቢያ ገለጸ። አደጋው በደሴ ከተማ አስተዳደር ከሆጤ ክፍለ ከተማ በሮቢት ቀበሌ ስላሴ በር ከአዲሱ ድልድይ አካባቢ ወደ ሮቢት ገበያ ሲጓዝ በነበረ ታክሲ በተፈጠረ የትራፊክ አደጋ አንድ ሰው ህይወቱ ያለፈ መሆኑን የደሴ ከተማ አስተዳደር ፖሊስ መምሪያ አራተኛ ዋና ፖሊስ ጣቢያ የትራፊክ አደጋ መርማሪ የሆኑት ዋና ሳጅን ኢማም አህመድ ገልጸዋል። የአደጋውን መንስኤ ፖሊስ ምርመራ እያጣራ ይገኛል። መረጃው የደሴ ከተማ አስተዳደር የመንግስት ኮሙኒኬሽን ነው። በአማራ ክልል በምዕራብ በለሳ ወረዳ 65 ታጣቂዎች የመንግስትን የሰላም ጥሪ ተቀበሉ። በአማራ ክልል መንግስትና በአማራ ፋኖ ህዝባዊ ድርጅት አፋሕድ መካከል የተደረገውን የሰላም ስምምነት ተከትሎ የታጠቁ ኃይሎች ወደ ሰላም እየገቡ መሆኑ ተገለጸ። በምዕራብ በለሳ ወረዳ በተለያዩ አካባቢዎች ታጥቀው ሲንቀሳቀሱ የነበሩ 65 የፋኖ አባላት የሰላም ጥሪውን ተቀብለዋል። የሰላም አማራጩን ለተቀበሉ የፋኖ አባላት የምዕራብ በለሳ ወረዳ ዋና አስተዳዳሪ በላይነህ አዛነው፣ የዞን ደጋፊ የሥራ ኃላፊ የሆኑት ጀንበሩ ሞላና የ57ኛ ክፍለ ጦር 2ኛ ሬጅመንት ምክትል አዛዥ መቶ አለቃ ከፍያለው አያነው አቀባበል አድርገውላቸዋል። የሰላም ጥሪውን የተቀበሉ የፋኖ አባላት ዘላቂ ሰላምና ልማት እንዲረጋገጥ ከመንግስት ጋር ሆነን እንሰራለንም ብለዋል። ከዚህ በፊት በተለያየ መንገድ የበደልነውን ህዝብ ለመካስ ተዘጋጅተናል ሲሉም ገልጸዋል። ኤርትራ ራሷን ከኢጋድ አባልነት ማግለሏን ይፋ አደረገች። የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል በኤክስ ገጻቸው ባሰራጩት መረጃ ሀገሪቱ ራሷን ከኢጋድ አባል ሀገራት ህብረት ማግለሏን ይፋ አድርጓል። ምክንያት ያሉት ነገር በዝርዝር ባያስቀምጡም ኢጋድ በኢትዮጵያ ሰላም ላይ ትኩረት አድርጎ መስራቱ ሀገሪቱን በብስጭት ለዚህ ውሳኔ እንዲያበቃት ተንታኞች እየገለጹ ይገኛሉ። ኤርትራም ከኢጋድ አባልነት ለመውጣት እንደ ምክንያት የወሰደችው የቀጠናውን ፍላጎት ማሳካት ተስኖታል ስትል ለመውጣቷ በምክንያትነት አቅርባለች። ኤርትራ ቀጠናዊ ህብረት ከሆነው የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ መውጣቷን የሀገሪቱ የማስታወቂያ ሚኒስቴር ባወጣው መግለጫ በይፋ አሳውቋል። አስመራ ለኢጋድ ዋና ጸሐፊ በላከችው መልእክት ለውሳኔው መነሻ የሆነው ተቋሙ የተጣለበትን ኃላፊነት ለመወጣት ለረጅም ጊዜ የዘለቀ ድክመት በማሳየቱና በቀጠናው ጉዳዮች ላይ በሚጫወተው ጎጂ ሚና መሆኑን ገልጻለች። ኤርትራ እንደ አውሮፓውያኖቹ አቆጣጠር በ1993 ኢጋድ እንደገና ሲዋቀር ለቀጠናዊ ሰላምና መረጋጋት እንዲሁም ለኢኮኖሚ ትስስር መጠናከር እንደ ዋና መሳሪያ ሆኖ የሚያገለግል ተቋምን ለመገንባት ከሌሎች አባል ሀገራት ጋር በመስራት ወሳኝ ሚና እንደተጫወተች አስታውሳለች። ይሁን እንጂ መግለጫው በሂደትና በተለይም እንደ አውሮፓውያኖቹ አቆጣጠር ከ2005 ጀምሮ ኢጋድ የቀጠናውን ህዝቦች ተስፋ ፍላጎት ከማሳካት ይልቅ በተወሰኑ አባል ሀገራትና በተለይም በኤርትራ ላይ
እንደ መጠቀሚያ መሳሪያ በመሆን ጎጂ ሚና ተጫውቷል ብሏል። በእነዚህም ድርጊቶች ምክንያት አስመራ በጎርጎሮሳውያኑ ሚያዝያ ወር 2007 ከአባልነቷ ለመውጣት መገደዷን መግለጫው አክሎ አብራርቷል። ኤርትራ ኢጋድ ለሪፎርም ያቀረበችውን ጥሪ ሰምቶ ያለፈውን ታሪኩን ያስተካክላል በሚል ተስፋ በጎርጎሮሳውያኑ ሰኔ 2023 አባልነቷን እንደገና አጠናክራለች። ሆኖም የሀገሪቱ መንግስት ተቋሙ ህጋዊ ግዴታዎቹን መካድ ቀጥሏል ያለ ሲሆን ይህም ጠቀሜታውንና ህጋዊ ስልጣኑን እያዳከመው መጥቷል ብሏል። ኤርትራ ህጋዊ ስልጣኑን ካጣ ድርጅት አባልነቷ ለመልቀቅ መገደዷን የገለጸው የኤርትራ የማስታወቂያ ሚኒስትር አክሎም ኢጋድ አሁን ላይ ምንም አይነት ስልታዊ ጥቅም እንደማይሰጥና ለቀጠናው መረጋጋት ትርጉም ያለው አስተዋጽኦ ማድረግ እንዳልቻለ አስረድቷል። አውስትራሊያ ከ16 ዓመት በታች የሆኑ ታዳጊ ህጻናት ማንኛውም የማህበራዊ መገናኛ ዘዴዎች እንዳይጠቀሙ እገዳ ጣለች። እገዳው ካለፈው ሮብ ጀምሮ ተግባራዊ መደረጉ የተነገረ ሲሆን አውስትራሊያ የሀገሪቱ ታዳጊ ህጻናት እንዳይጠቀሙባቸው እገዳ ከጣለችባቸው 10 የማህበራዊ መገናኛ ዘዴዎች ውስጥ ቲክቶክ፣ ፌስቡክ፣ ዩቲዩብ፣ ኢንስታግራም እና ስናፕቻት ይገኙበታል። አውስትራሊያ ይህን እርምጃ የወሰደችው የህፃናቱን ደህንነት ለመጠበቅ ሲባል እንደሆነ ነው የገለጸችው። በመሆኑም ማንኛውም በሀገሪቱ ተደራሽ የሆኑ ማህበራዊ መገናኛ ዘዴዎች ባለቤቶች አንድ ሰው የግል ገጹን ሲከፍት የዕድሜ ማረጋገጫ ስርዓት እንዲዘረጉና ይህን ተላልፎ በተገኘ ደግሞ የ$33 ሚሊዮን ቅጣት እንደሚጠብቀው መደንገጓን የዘገበው የጀርመን ዜና አገልግሎት ነው። አድማጮች፣ ለዛሬው የነበረኝ አጫጭርና ወሳኝ መረጃዎች እነዚህን ይመስላሉ። በቀጣይ መረጃዎቻችን እስከምንገናኝ ድረስ መልካም ጊዜን እየተመኘሁ በዚሁ እሰናበታችኋለሁ።